ሰላም ሰላም ውድና የተከበራችሁ ቤተሰቦች my beloved families እንዴት ናችሁ? ደህና ናችሁ ወይ? ኦኬ ዛሬ ሜቢ ቪዲዮ ረዘም ልል ይችላል። አንድ ነገር ልነግራችሁ ፈልጌ ነው። ምክርም አይደለም አክቹአሊ ግን የራሴን ምልከታ ነው። ግን ሰዎች ቢሆኑልኝ ወይ ደግሞ መሆን አለባቸው ብዬ የማስበውን ነገር እና ምንድነው የወደቀ እንጨት ምሳር ይበዛዋል አለ የሀገሬ ሰውና ፈራጅ ባንሆን ማናችንስ ነን ንጹህ? ሁሉም ክብር ጎሎታል ይላል መጽሐፍ ቅዱስ። ሁሉም በፈጣሪ ፊት በድሏል። ግን የሆነ ነገር ስናደርግ እኔ ቢሆን የኔ ወንድም ቢሆን የኔ ቤተሰብ ቢሆን ብለን ለምን ወደ ኋላ ዞር ብለን እንደማናስብና እንደ ከብት ለምን በስሜት እንደምንነዳ አይገባኝም። አንድ በሉ። ሁለተኛ ነገር ደግሞ ለመውደቃቸው ምክንያት ከሆነ በኋላ ይሄ የምናስመስለው ነገር ጥፋት ሰርቻለሁ በቃ እዛ ጋር ብዙ ነገሮች ዲስኦርደሩ ነው መንገዳቸውን ስተው ጥፋት ሰርቻለሁ እኔም በሚል ማለፍ ይቻላልን? ይቻላል። that's good። ሁለተኛ የሰውን ፎቶ እና ቪዲዮ መልቀቅ አለዛ ሰው ፍላጎት አለዛ ሰው ፍቃድ እንደማይቻል አታውቅምን? በቃ እሺ በፊቱ ሆነ ይሁን ታለፈ እኮ። አሁን ደግሞ ስለ ማን ነው መሰላችሁ ማወራው ጋይስ? ስለ ሶፎንያስ ነው፣ ጋዜጠኛ ሶፎንያስ። በቃ በሆነ አጋጣሚ ወድቆ ሊሆን ይችላል። በሆነ አጋጣሚ የሆነ ነገር ዲስኦርደር ሆኖ የሆነ ያልሆነ ቦታ ተገኝቶ ሊሆን ይችላል። በቃ ይሄንን ፍርዱን ያው ፈጣሪ ነው አይደለ? ለሰው በእኛ ላይ መፍረድ የሚችለው እኛ ማንን ጣት የምንቀስረው ማናችንስ ነን? እኔ እንደሰማሁት ያው ለፍሬዘር ደወለ እንደገና ደወለልኝ አይነት ነገር ደግሞ ስለምንድን ነው የዩቲዩብ መሸቀያስ የምታደርጉት? አለቀ። ፈጣሪ ይፈርዳል። እሱ እንደ ሰው አይደለም፣ መሀሪም ነው፣ አምላክ ነውና በቃ አምሮታል እሱ። እናንተስ ለምንድን ነው አሁንስ የገቢያችሁ ምንጭ የምታደርጉት? ለቤተሰቦቹ አታስቡም? ለእናት ለእህቱ ለፋሚሊዎቹ ምን ማለት ነው? በቃ ሁላችንም ሜቢ እኮ ሁላችሁም ከበስተጀርባችሁ ብዙ ነገር ሊኖር ይችላል። ማንም ጊዜ ስላላወጣ ጊዜ ስላልጣላችሁ ሊሆን ይችላል ያ ነገር ተደብቆ ያለላችሁ። ስለዚህ ሰው ላይ ጣት አትቀስሩ። ከቀሰራችሁ በኋላ ደግሞ ኤክስኪውዝ የሚባል ነገር የለም። ባይዘው የሰውን ሕይወት ካበላሻችሁ በኋላ ይሄ እኔም ተሳስቼ ነበር ምናምን አይነት ጭዌ ለመጫወት አትሞክሩ። ከየትኛውም በላይ ደግሞ የምገለው ይሄ ነው። የመሬን ነው። እና ሌላው ምንድነው? በስሜት አትነዱ። ስሜታችሁ አይግዛችሁ። አስተዋይ ይሄን ባደርግ ምንድነው እኔ የምጠቀመው? ፕላስ ደግሞ እዛ ሰው ላይስ ምን አይነት ነገር ሊያመጣ ይችላል? ፍሬዘር ምን ማድረግ ይችል ነበር? በህግ ማስጠየቅ ይችል ነበር። እዛው በቃ ይሄናል። የኢትዮጵያ ህዝብ ደግሞ ወይ ይወዳል። በቃ ወደ ነዱት መነዳት። ይሄ አስተውሎ ቆሞ ምናምን ነገር። እናንተ ማናችሁ በሰዎችስ የምትፈርዱት? ለየትኛው ንጹህ ናችሁ? ሁላችንም ንጹህ አይደለንም። ባይዘወይ ሁላችንም መጽሐፍ ቅዱስ እንኳን ምንድን ነው ያለው? ያቺ ሴት በድላለች ጌታ ወይ ከዛስ ከመሀላችሁ ንጹህ የሆነ ይውገራት። ኃጢአታቸው ሲገለጥ ሁሉም ሄዱ፣ ሴትዮዋ ብቻዋን እስክትቀር ድረስ። ስለዚህ እኛ ፈጣሪያችን ኃጢአታችንን ደብቆልን እንጂ ማናችንም ፊት የምንቆም አይነት ብቁ ሰዎች ሆነን ወይ ብፁዕ ሆነን ስላልሆነ አትመጻደቁ ለማለት ነው። በጣም በእውነት እኔ ለሱ በጣም እኔ እንጃ ልጁን በጣም ስለምወደውም ነው መሰለኝ እንደዛ ሆኖ በማየቴ እጅግ በጣም አይ ፊል ባድ። የእውነት በጣም ነው የተሰማኝ። እግዚአብሔር አምላክ መሀሪ ነውና የወደቀውን ማንሳት ይችልበታልና እሱ ከወደቅበት ከገባህበት ያውጣ፣ ይማርህ። እናትህንም እድሜ ሰጥቶ ያንተን ደግሞ መጨረሻ ጥሩ ነገሩን ያሳያት። የኔ ወንድም
እግዚአብሔር ብርታት ሞገስ ይሁንህ፣ ይከልልህ። ስለከለለህ እንጂ ይሄኔ ሞተም ተረስተ ሊሆን ይችል ነበረ እንደ አነሳሱ የሰው አነሳስ እና አሁንም ከነሱ አፍ ይከልል። በእውነት እኔ ምንም ልል አልችልም እና ፕሊስ በእናታችሁ እንጸልይለት፣ በቃ እንጸልይለት። እሱ ነው መሆን ያለበት። ጣት ቀስራችሁ የትም አይደረስም። ለቪዲዮ ርዝማኔው ደግሞ በጣም ይቅርታ። በቃ እንግዲህ ስለረዘመ አምሰው